መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ያዘን ሰዎች ትንቢተ ኢሳይያስ ምዕራፍ 6 ላይ ከቁጥር 1 ጀምሮ እስከ 8 ድረስ ያለ የጌታ ቃል ክፍል እናነባለን። የምንችል ሰዎች ተነስተን ቆመን ለቅዱስ ቃሉ ክብር። ተዚላችኋል በቀደመው ዘመን በእዝራ ዘመን ከምርኮ ከ70 ዓመት ምርኮ ሕግ ሰምቶ ማያቀዝብ ተመልሶ መጣና እዝራ በቤተ መቅደሱ ፊት አስቆሟቸው ለእኩለ ቀን ያህል አነበበው ይላል። ለ6 ሰዓት ያህል ቆሙ ይላል። ልክ ሕጉ ተነቦ ሲያልቅ ሕዝቡ በሙሉ አለቀሰ ይላል። ያለቀሳችሁት ለምንድን ነው ሲሏቸው በእግዚአብሔር ቤተ መቅደስ ፊት ቆመን ሕጉን የመስማት እድል አገኘን አሉ። ክብር ለኢየሱስ ይሁን። ደከመን አይደለም ያሉት፣ እንደገና ሰማ ነው አሉ። ለካ ይሄም ሚስ ይደረጋል። ጌታ የተባረከ። ለካ ይሄም ይናፈቃል። የእግዚአብሔርን ቃል ቆሞ ማንበብ ራሱ ለካ ይጓጓል። ክብር ለኢየሱስ ይሁን። ከሰኞ እስከ እሑድ ስለተነበበ ችለነው አይደለም። ይሄንን በጣም ይናፍቀዋል። በእውነት ጌታ የተባረከ ይሁን። ምዕራፍ 6 ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 በጌታ በኢየሱስ ክርስቶስ ማነባለው። የምንወደው የጌታ ቃል እንደዚህ ይላል። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኻው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሰባቸው ሕዝብ መካከል በመቀመጤ ዓይኖቼ ሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቶአል፣ በደልህም ካንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አለሁ። የተቀደሱ እጆቻችንን ወደሚወደን ጌታ ከፍ አድርገን